እነዚህን ሁለት ህልም የሚታዩ ሰዎች ከወዲሁ ጥንቃቄ አድርጉ። አንደኛው እባብን ደጋግማችሁ የምታዩ ከሆነ በዙሪያችሁ እናንተን ለማጥቃት ያሉ ምቀኞችን ያሳያል። በዙሪያችሁ ያሉባችሁ ምቀኞችን ያሳያል። ነገር ግን እባቡ ሲነክሰን ካየን ጉዳት ሲያደርስብን ካየን ኦሬዲ እነሱ የሚፈልጉትን ነገር እኛ ላይ እንዳደረሱ የሚያሳይ ነው። ነገር ግን ሳይነክሰን በርቀት እባቡን የምንመለከተው ከሆነ እነዚህ ሰዎች እኛ ላይ ጉዳት ለማድረስ የሚፈልጉ ሰዎች በዙሪያችን እንዳለ የሚጠቅስ ህልም ስለሆነ ከኦሬዲው ጥንቃቄ አድርጉበት። በዱዓና በጸሎት በርቱ። ሁለተኛው ውሻ ነው። ስለ ውሻ ህልም ከመናገሬ በፊት ውሻ በእስልምና አይፈቀድም ቤት ውስጥ ማሳደግ። በተለይ ሙስሊም የሆናችሁ ሰዎች ውሻ የምታሳድጉ ሰዎች የአላህ rahመትና በረከት መላእክቶች ቤታችሁ እንደማይረግጠው ከወዲሁ ሊያሳውቃችሁ ፈልጋለሁ። ምክንያቱም እኔ ከራሴ ያመጣሁት አይደለም፣ ቃል ረሱል ሰለላሁ ዐለይሂ ወሰለም ውሻ ያለበት ቤት መላእክቶች አይረግጡትም፣ የአላህ rahመት አይወርድም እዛ ቤት ላይ ብሏሉ። ውሻ አጠቃላይ ከነጃሳ እንስሳ ይመደባል ማለት ነው። ነጃሳ ነው። ምስካሬ ካላችሁ ውሻ አንድ ዕቃ ከነካ በእስልምና አንድ ዕቃ ከነካ በአፈር 7 ጊዜ ወይም ደግሞ በውሃ 7 ጊዜ እንዲታጠብም ረሱል ሰለላሁ ዐለይሂ ወሰለም በሐዲሳቸው አስቀምጦልናል። ስለዚህ ውሻ በአጠቃላይ ነጃሳ ነው ማለት ነው። ኦኬ፣ ስለ ውሻ ህልም ደግሞ ሲናገሩ ውሻ ጥቁር ውሻ በህልም የምናይ ከሆነ ውሻ የሰይጣን ያማስላል ወይም ደግሞ የሰይጣን ዝርያ ስለሆነ ጥቁር ውሻ በህልማችሁ የምታዩ ሰዎች በዙሪያችሁ ሰይጣን እናንተን ለማጥቃት እንደሚፈልግ ያሳያልና በዛ ሰዓት በጸሎት በዱዓ ወይም በሰላታችሁ በርቱ። በዙሪያችሁ ሰይጣን እናንተን ለማጥቃት ይፈልጋል ጥቁር ውሻን በህልማችሁ ስታዩ። እሺ፣ ውሻ በአጠቃላይ የፈለጋችሁትም ከረር ቢሆን ውሻ ነጃሳ ነውና ውሻ ህልም ስታዩ ጥንቃቄ አድርጉ ማለት ነው። አንድ የላገበች ሴት ወንድ ውሻ በህልሟ የተኛም ከረር ይሁን ወንድ ውሻ በህልሟ ሲነክሳት ካየች ያፈቀረችው ፍቅረኛ ወይም ደግሞ ለሚመጣው ወንድ ልጅ ጥንቃቄ ታድርግ። ምክንያቱም ያ ውሻ ከነጃሳ አካል ስለተመደበ ያ ወንድ የሚፈልጋት ለጊዜያዊ ወይም ደግሞ ክብሯን ወይም ደግሞ ብሯን ብቻ የሆነ ነገር ከሷ ላይ ፈልጎ እንጂ ለትዳር ፈልጓት እንዳልመጣ ያሳያል። ያፈቀረች ሴት ካለች በህልሟ ውሻ ሲነክሳት ካየች ጥንቃቄ ታድርግ ለምታገባው ባል ማለት ነው። እሺ፣ በአጠቃላይ ውሻ በሸሪያ በረሱላችን ሰለላሁ ዐለይሂ ወሰለም ሐዲስ መሰረት ውሻ እንዲገደል ትእዛዝ ሰጥቷል በሐዲሳቸው። ስለዚህ በአጠቃላይ ውሻ ሲነክሳችሁም ሲያባራችሁም ካያችሁ ውሻ ከሰይጣን ይመደባል። ለላገበች ሴት ደግሞ የሚያባራት ወይም የሚነክሳትን ውሻ ካየች ያ የምታፈቅረው ወንድ ወይም ደግሞ